ከጠርሙሱ ይልቅ ኮርኪው ሊያስደስታቸው ይችላል። ከፍ እያልን ስንሄድ የትኛው ጥቅም እንዳለው እያወቅን እንሄዳለን። አያችሁ እየበሰልን እየረቀቅን ስንመጣ እንደዛ ነው። ለዛ ነው የተከበራችሁ ክርስቲያኖች አሁን በዚህ ዘመን ያሉት ብዙዎቹ ክርክሮች ልክ በኮርኪ እንደመጫወት ነው አብዛኛው ነገር። ለምን ቢባል ብስለቶቻችን ገና ስለሆኑ ያልተረዳናቸው ነገሮች ስለሆኑ ለስላሳውን እንተውና ኮርኪው ላይ እንከራከራለን። ጠርሙሱን እንተውና ኮርኪው ላይ እንጫወታለን። ኮርኪው ጉዳያችን ይሆናል። መክደኛው ጉዳያችን ይሆናል። ልጣጩ ዋናው ነገር ሳይሆን የሚበላው ፍሬ ሳይሆን ልጣጩ ላይ እንከራከራለን። ብዙዎቹን ክርክሮች ብትመለከቱ እንደዛ ናቸው። ዋናውን ነገር ትተን ብዙ ሰው አይቆርብም፣ ስጋው ደግሞ መቀበል አይፈልግም፣ ግን ሌላው ነገር ላይ ሲከራከር ልታዩ ትችላላችሁ። ለምሳሌ ስለ ጸበልና ስለ ስጋው ደግሞ ከመከራከር የትኛው ይበልጣል ብሎ መጠየቅ ነው። ጸበል አስፈላጊ ነው፣ ከደዌ ስጋ ይፈውሳል፣ እጅግ የተባረከ ነው፣ ብዙ በረከቶች አሉበት፣ መልካም ነው። ግን ከጸበልና ከስጋው ደግሞ የት ይበልጣል? አያችሁ እነዚህ ነገሮች መለየት ማንችላቸው ብዙዎች አሉ። ይሄ ብቻም አይደለም፣ ከህንጻ ቤተክርስቲያንና ከህንጻ ስላሴ የትኛው ይበልጣል? ሰው ከሚሰራው ህንጻና የተቀደሰ ነው። እግዚአብሔርን እናመልክበታለን፣ እንዳትሰናከሉ በደንብ ስሙኝ። እግዚአብሔርን እናከብርበታለን፣ ስጋው ደግሞ እንቀበልበታለን፣ ይባረካል፣ ይቀደሳል፣ ጸሎትም ይሰማበታል። ልክ ነው። ከዚህ መቅደስ ግን ሰው ይበልጣል። ምክንያቱም ዋናው መቅደስ የመጨረሻው መቅደስ በነገራችን ላይ መንግስተ ሰማያት የሚገባው ሰው ነው እንጂ ይሄ ህንጻ አይደለም። እየሰማችሁ ነው? ይሄ ህንጻ ቤተክርስቲያን መንግስተ ሰማያት ይገባል። ይሄ ህንጻ ቤተክርስቲያን ለማን ነው የተሰራው? ለኛ። ጌታ ምን ብሎ ተናገረ? ሰው ስለ ሰንበት ስለ ሰው ተፈጠረች እንጂ ሰው ስለ ሰንበት ምን አላለ? አልተፈጠረም። ከሰንበትና ከሰው የትኛው ይከብራል ነው ጥያቄ። አንዳንድ ነገሮችን አንረዳቸው። ጌታ በመጣበት ዘመን ከፈሪሳውያን ጋር ያልተግባባባቸው ጉዳዮች እነዚህ ናቸው። ፈሪሳውያን ወርቁን እጅግ ያከብራሉ። ፈሪሳውያን ህንፃውን እጅግ ያከብራሉ። ሰው ግን ይገላሉ። መቅደስ ይገነባሉ፣ ሰው ግን ያፈርሳሉ። ህንፃ አሸብርቀው በእንቁና በአልማዝ በወርቅ ይሰራሉ። ክርስቶስ ሥጋ የቆረሰለት ደም የፈሰሰለት ሰው ደግሞ በየሜዳው ደሙ ይፈሳል። ብዙ ነገሮችን ታቱብናል። የትኛው ነው የሚከብረው? ከእግርና ከጫማ የትኛው ይበልጣል? ከመኪናና ከሰው የትኛው ይበልጣል? ከልብስና ከገላ የትኛው ይበልጣል? እነዚህ ነገሮች ይምታቱብናል። ለዚህ ነው ልብስ አይተን ሰውን የምንመርጠው። ለዚህ ነው መኪና አይተን ሰውን የምናከብረው። የሰውነት ክብር አልገባን። የሰውነት ክብር ከመኪና ያንሳል ለኛ። የልብስ ክብር የሰውነት ክብር ከልብስ ክብር ያንሳል ለኛ። ለዚህ ነው ፋሽን ተከታዮች ምን ሆነው። ለዚህ ነው አዲስ ነገር የሚያስደነግጠን። ለዚህ ነው ጥሩ በለበሱ ሰዎች የምንመራው። ለዚህ ነው በጣም ጥሩ የለበሱ ጥሩ ሱፍ ያደረጉ ጥሩ ጫማ ያደረጉ ሰዎች በሆነ ቦታ ሲያናግሩን የምንሰጠው። ለዚህ ነው የምናዳምጠው። ለዚህ ነው ይሄ የዓለም ፕሪንሲፕል ነው፣ የማርኬቲንጉ ፕሪንሲፕል ነው፣ የቢዝነሱ ፕሪንሲፕል ነው። ምን አይነት ልብስ መልበስ አለበት? ማስታወቂያ ስትሰራ ምን አይነት ልብስ መልበስ አለባት ሴት? ወንዱ ምን አይነት ልብስ መልበስ አለበት? ሞቲቬሽናል ስፒከር የሆነው ሰው ስፒች ሲያደርግ ምን አይነት ልብስ ለብሶ ነው መቀረጽ ያለበት? ምን አይነት ልብስ ለብሶ ነው በኦዲየንሱ ፊት መቅረብ ያለበት? ይሄ እኮ የዓለም ፕሪንሲፕል እኮ። ለምን እንዲህ እንደሆነ ታውቃላችሁ? ተጠንተን አልቀናል። ዓለም ያውቀናል። ስለዚህ ምን ይፈልጋሉ? ከሚጠጣው ነገር ይልቅ መጠጫውን ያከብራሉ። ስለዚህ የሚጠጣውን መርዝ የሚገለውን መርዝ በጥሩ መጠጫ ያቀርቡልሃል። መጠጫው ይስብሃል። ከዛ መርዙን ትጠጣዋለህ። በጣም ብዙ ነገሮች እንደዛ ነው የሚቀርቡልን። ዓለም ላይ ያሉ ፕሮጀክቶች ዘመናውያን የምንላቸው ፕሮጀክቶች በቴክኖሎጂ የተሸፈኑ በዲጂታል ዓለም በቨርቹዋል ዓለም የተሸፈኑት ነገሮች በሙሉ መያዣቸው ቆንጆ የሆነ ውስጣቸው ግን የሚገል መርዝ ነው። ውስጣቸው ያለው አስተሳሰብ ከእግዚአብሔር መለየት ነው፣ ከቤተክርስቲያን መለየት ነው፣ ከመቅደሱ ማራቅ ነው፣ ከስጋው ደግሞ መለየት ነው፣ ማጣላት ነው፣ ማጋደል ነው፣ ማለያየት ነው። እነዚህ ነገሮች እንመለከታለን። ስለዚህ የተረዳንባቸው መንገዶች እነሱ ናቸው ከባድ የሚያደርጉት። ከፈሪሳውያን ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ አልግባባ ብሎ የነበረው ለዚያ ነው። ጌታ ጻድቅ ሆኖ ንጹሕ ሆኖ መልካቸውን ገለጠባቸው። ከዚያስ የእነሱ መልክ ሲታይ የቆሸሸ ነው፣ የጌታ መልክ ንጹሕ ነው። ጌታ አበራባቸው፣ ብርሃን ሆኖ ኃጢአታቸውን ገለጠባቸው። ስለዚህ የገለጠባቸውን ኃጢአታቸውን የገለጠባቸውን ጌታ መግደል ፈለጉ፣ ጻድቁን መግደል ፈለጉ። እኔና እናንተ በዚህ ዘመን እንደዛ እናደርጋለን። ኃጢአታችንን የሚገልጥብንን ነውራችንን የሚያሳይብንን ሰው ቀጥቅጠን መግደል እንፈልጋለን። ለምን? ኃጢአታችንን ማረም አይደለም የምንፈልገው፣ ከኃጢአታችን መውጣት አይደለም የምንፈልገው። ዓለም ላይ የትኛውም ብትመለከቱ የፖለቲካ መሪዎች ችግራቸውን ስትነግሯቸው ለምን ያስሯቸዋል? ለምን ይገሏቸዋል? ለምን ያሳድዷቸዋል?
ማረም አይደለም የሚፈልጉት። ያን ችግር የሚያወጣውን ሰው እሱን ማሰቃየት ነው የሚፈልጉት። እንደዛ ነው ዓለም ላይ ያለው እሱ ነው። በጣም ብዙ እውነትን የሚገልጥ እንደዛ ጌታን ያደረጉት እንደዛ። ስለዚህ መንግስተ ሰማያት ራሷ እንዴት ነው የምትወረሰው? በምንድን ነው የምትወረሰው? በመንግስተ ሰማያት የሚገባው ማን ነው? የተዘጋጀልን ምንድን ነው? በዚህ በኩል ምን እያልከን ነው ካላችሁኝ፣ ክብራችሁን እንድታውቁት ነው እየነገርኳችሁ ያሉት። ክብራችሁ የቤተክርስቲያን ማጌጥ፣ የቤተክርስቲያን መዋብ ለእናንተ ክብር ነው። ይሄ የተነጠፈው ለእናንተ ክብር ነው። ወንበር የተቀመጠው ለእናንተ ክብር ነው። ቤተክርስቲያኗ ከፍ ብላ እንድታበራ እንድትታይ የሚደረገው ለእናንተ ክብር ነው። ልዩ ልዩ ካቴድራሎች፣ የሚያምሩ ካቴድራሎች የሚሰሩት ለእናንተ ክብር ነው። አያችሁ ቤተክርስቲያኗ ምን ያህል እንደምታከብራችሁ፣ ምን ያህል እንደምትወዳችሁ። ቀዩ ምንጣፍ፣ የአበባው ምንጣፍ፣ ውስጥ የምታዩት ንዋያተ ቅድሳት፣ በውድ የተሰሩት የሚቀደስባቸው አልባሳት ለእናንተ ክብር ነው። የጧፉ ብርሃን፣ የሻማው ብርሃን፣ ውስጥ ያሉት አገልግሎቶች ለእናንተ ክብር ነው። እና ቤተክርስቲያኗ አይደለም፣ ህንፃው አይደለም መቅደስ መንግስተ ሰማያት የሚገባው አንተ ነህ። መንግስተ ሰማያት የምትገባው አንቺ ነሽ። መንግስተ ሰማያት የምትገባው እሱን ማወቅ በደንብ ያስፈልጋል። እና ይሄ መንግስተ ሰማያት የሚለው እንዴት ነው የምንረዳው የሚለውን እሱን ምስጢር ለማሳየት ነው በዚህ ርዕስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለነፍሳት ይህንን ምስጢር አስተምሯቸዋል። ለሐዋርያት ይህንን ምስጢር አስተምሯቸዋል። ትንሣኤ የሚለውን በጣም ጥቂት ላሳያችሁና ወደ መንግስተ ሰማያት ልምጣ። መንግስተ ሰማያት መግባት የሚችል ሰው የተነሳ ሰው ነው። ምን ያለ ሰው ነው አልኳችሁ?